ዛፍ አትንኩት ጥላነው የልጅነት ፍቅር ማረሸት ወለላ ነው። ምን አይነት ጓደኝነት ነው ያላችሁ? አንዴ ሰሙ እኔ አውቃለሁ። በቃ እንደዚህ እንደሚሆን በቃ ወይኔ እውነቱን መናገር የተሻለ ነው ብዬ የነገርኩ። ለዚህ ምንድን ነው እውነት የምትለኝ? ምን አይነት ቃል ነው የሚወጣው ካፏ? ቡሪካ ምን ጓደኛ ነው? ምንድን ነው ያወሽኝ? ምንድን ነው የደበከኝ? ሰላም 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 ሰላም! ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ። ጣፋጭ ተናፋቂ ቤተሰቦች ውድድ ነው የማደርጋችሁ። ዛሬ እንግዲህ ለየት ባለ ቪዲዮ ነው ይዤ የመጣሁላችሁ። ያው ምን አይነት ቪዲዮ እንደሆነ አላውቅም፣ ምክንያቱም ቡሪክ ነው የቀጠረኝ። ፉንም ቀጥሮታል፣ እየመጣ ነው። ሁለታችን አንድ ላይ መምጣት ያልቻልን የተለያየ ቦታ ስለነበርን ነው። ግን ያው ቀድሜ እኔ ቦታ ላይ ደርሻለሁ። ታውቃላችሁ፣ ቀጠሮ አክባሪ ነኝ እና ያው የነገረን ነገር ትንሽ ስላጠራጠረኝ፣ ምክንያቱም ይሄ አንድ ላይ ሰሞኑን በጣም ደስ የሚል ነገር ስለነበረን የሆነ ነገር ሲፈጠር መሀላችን ሰው ሊገባ ነው፣ ንፋስ ሊገባ ነው፣ ምንጣላ ምናምን ይመስለኛል። እና ይሄ ነገር ደግሞ ትንሽ ቢቆይ እኔ በጣም ደስ ይለኛል። አለ አይደል? እንዳሁኑ አይነት ስሜት ተሰምቶኝ አያውቅም። በቃ ልቤ በሀሴት ነው የተሞላችሁ። እንዴት ብዬ እንደምነግራችሁ አላውቅም። እና ቡሪክ ደግሞ ለእኔ ሲደውልልኝ ያለኝ ነገር ምንድን ነው መሰላችሁ? እኔ እንጃ፣ የሚያጠራጥር ነገር ነው። እንዳጠራጠረኝ ነገሩን ስነግራችሁ ይገባችኋል። ምክንያቱም ያው የተደበቀው ነገር እስካሁን ይበቃል፣ ለቁም ነገር ነው የፈለግኳችሁ ምናምን እሱ የሆነ ነገር ሊነግረኝ እንደሆነ ነው የነገረኝ። ለእኔ ግን ለፉ ምን እንዳለ አላውቅም። እንግዲህ ቀድመው ከመጡ ወይ ቡሪክ ከመጣ ለራሱ እንጠይቀዋለን። ፉም ከመጣ ደግሞ ምን ብሎ እንደነገረው ምን ብሎ እንደጠራው ምናምን እንጠይቀዋለን። ግን እኔ ያው መፍራት ጀምሬያለሁ። ምክንያቱም ደስታ እየቆየልን አይደለም በህይወታችን እና ቢያንስ እኛ ህይወት ላይ ይሄ አብሮነታችን አንድ ላይ ሆኖ ሁላችንም አንድ ላይ ብንቀጥል በጣም የሚያስቀና ጓደኝነት ላይ ነን አሁን ማለት ነው። የሚያስደስት ጓደኝነት ላይ ነን እና ያ ነገር ቢቀጥል ባይ ነኝ። እና ቡሪክ ደግሞ ያ ነገር ኮንፈርት አልሰጠውም ይሆን ብቻ የሆነ ያልተመቸው ነገር እንዳለ ያስታውቃል። እና ለቁም ነገር ነው እስካሁን የተደበቀው ነገር ምናምን እና የተደበቀው ነገር የሚለው ቃል የሆነ ከጀርባው በጣም የሚያስጠላ ነገር የደበቀ ይመስለኛል። ምክንያቱም የሆነ የሚያጣላ ምናምን እንግዲህ መጀመሪያ ተነጋግረን እንዳያጣላን መጀመሪያ በስሱ ተነጋግረን ብንጨርሰው በጣም ደስ ይለኛል። ቡሪክ እሺ ምን ልበለው? እባክህ የሚያጣላ ነገር እንዳታወራ ልበለው? ይከብዳል የምር። ምክንያቱም በቃ አሁን ጓደኛሞች ነን፣ ማንም በመሀላችን አይገባም። ራሳችን ጠላትን ቢመጣ ተባብረን ማባረር እንችላለን፣ የፈለግነው ነገር ማድረግ እንችላለን። እና ምንም ቢሆን ምንም ከሌላ ሰው ጋር እንጣላ እንጂ ሁላችንም ተባብረን እኛ ስንጣላ ደስ አይለኝም። እና ለዛ ነው የፈራሁት። ሙሉ ደስተኛ ያልሆንኩላችሁ ቪዲዮ ላይ ዛሬ ነኝ እና ትንሽ ውሃ ፍሬባቸዋለሁ። አሁን ደግሞ የምሰማው ነገር አሪፍ ከሆነ በጣም ዱንብሽብሽ እልላቸዋለሁ። ግን ብቻ ቸሮር ያሰማን ነው። እኔ ይሄኔ እኮ ዝም ብዬ ነው የምጨነቀው፣ እናንተን የማስጨንቃችሁ። ይሄኔ ምንም ሊፈጠር አይደለም፣ ግን እኔ ራሱ የሆነ ቴንሽን አምነኝ እኮ ጌታ። ያው ቡሪክም ለምን ትጨነቂያለሽ ብሎ ነው መሰለኝ መጣ። ምንድነው በስትክክል አትራመድም እንዴ? እንዴት ነህልኝ? ነው ደህና ነህ? ማስቲካ ምናምን ጀምረሻል? ስጠኛ ማስቲካ። ሰላም ትላላችሁ? በጣም ነው እንዲህ ችጋራ የሚሆንከው። በጣም ነው እንዲህ ማስቲካ የፈለግሽው? ውድ ቤተሰቦቻችን እንደምን አላችሁልኝ? አሁን ለምጃለሁ መግቢያ ምናምን አያቸው። በጣም ፈገግ ያልክ ነው። ለቁም ነገር ነው የምፈልግሽ ምናምን ብሎኝ ነበር ጌታ። እኔ ተጨንቄ ነበረ። ኢነርጂው እንደዛ መሆን አለበት ከመጨነቅ በፊት። አንዳንዴ ግን ታውቃለህ እንትን የሆነ ቀልብ ይከብዳል። ቀልቤ እየከበደኝ ነው ከእንቅልፍ የተነሳት እና ይሄኔ እቀጥርሻለሁ ሲለኝ ምን መዘዝ ይዞብኝ ይሆን? ምን ነገር ሁሌ ተጣልቶ ከሰው ጋር
ሚስጥር አታውጭ። አይ እንትን ነው ትንሽ ከበድ ያለ ነገር ነው። በእርግጥ ግን መጀመሪያ ኢነርጂውን ማምጣት አለብኝ። ከመጀመሪያው ጀምሮ ከተከፋን ጥሩ አይደለም ብዬ በማሰብ እና ቤተሰቦቻችንን ደግሞ ፈታ ብለን ሰላም በላቸው። በስትክክል እንዲህ ነው ምናምን እንደያልክ እንደ ሰፈር ጎረምሳ ራፐሩን ያመጣል። ውድ የቻናላችን ቤተሰቦች እንደምን አላችሁልን? ሰላም ናችሁ? እኛ ደህና ነን ለማለት ነው። ዛሬ ፍቅርን በጠዋት ደውዬ ነው የቀጠርኳት። አይ በጠዋት ነው ምናምን ብለህ አታቅልለው። እኔ እንዴት አካብደን እንደጠራኸኝ ጨርሻለሁ። አታቅልል። ትንሽ ያስጨነቀኝ ነገር ነበረ። ለዛ ነው የቀጠርኳት። አክቹዋሊ ፉፉንም ቀጥሬዋለሁኝ። ምንድን ነው የኛ ከዚህ ቀደም የነበሩት ቪዲዮችን አይታችኋል። ጓደኝነታችን ፒስ እየሆነ ነው ያሉት ነገሮች በጣም መልካም እየሆኑ ነው እና አንዳንድ ከዚህ በፊት የነበሩ ጓደኞቼ ትንሽ ደብሯቸዋል። ማለት አሁን ሰሞኑን ዩቲዩብም ላይ ስመጣ ዩቲዩብም ስጀምር እዚህ ጋር አክቲቭ ሆኜ እነሱም ጋር በደንብ እንትን ስል አንዳንድ ጓደኞቼን አስተውየው አይደለም፣ በእርግጥ ግን የተውኳቸው ጓደኞች አሉ እና እነሱ ትንሽ ደብሯቸዋል ያለው ነገር ምናምን ማለት እና ይሄንን ነገር ነው አካብዴ ነገር እኮ ኖርማል ላውራ መጀመሪያ ይቅርታ አትፍጠኝ። በጣም ነው እንደምትፈጥ እሱ ደብሯቸዋል ምናምን እና ትንሽ ዛቻም ነገር ምናምን የሆነ የጓደኝነት ጀማ ውስጥ አንዳንድ ጓደኞች አሉ። ሁሉም ጓደኛ አንድ አይነት ባህሪ የለውም። ቀውስ የምንላቸው ጓደኞች አሉ። ሲናደዱ የሆነ ነገር ሊያደርጉ የሚችሉ አንዳንዴ የማይታመን ነገሮችንም ኢቨን የሚያደርጉ ጓደኞች አሉ። ከነዛ ውስጥ አንድ በጣም የሚያስፈራኝን ነገር የተናገረችን ጓደኛ አለችኝ እና እሱ ስላሳሰበኝ ነው ዛሬ ትንሽ አልመሰላትም ያለን ነገር ምናምንና ዛቻ ከኛም ጋር መቀራረባ ከእናንተ ጋር መቀራረብ ምናምን እንዳለ ሆኖ እዛ ጋር ትቻችኋለሁ፣ ቶታሊ ትቻችኋለሁ እና ብዙ ጊዜ እዚህ ስለሆነ ያለሁት እሱ ነገር አንድ ጓደኛዬ በጣም አስከፍቷታል እና ዛቻም አይነት ነገር ፍቅርንም እጎዳታለሁ አይነት ነገር ውስጥ ስትገባብኝ ነው እንደውም በቃ ልጥራት እና ቪዲዮ ይዘን ላስተዋውቃችሁ የሚል እሳቤ ይመጣልኝ ማለት ነው። አጋጣሚ ፉፉንም ቀድም የሆነ ትንሽ ዛቻው ስላስፈራኝ ነው እሷንም አስጨንቄ ላገኝሽ የፈለኩት ማለት ነው። የኔ አባት እንደይሽ ተጨነቅሻል? ምን ብለን የጠራክ አንተ? ኬዝ ነው። እኔ እዚህ ጋር ስመጣ አይመችኝም። ይሄ ቦታ ሰላም ኧረ እኔ እየሰማሁት ያለውን ነገር ደግሞ ብሰማ የሆነ ፊልም ውስጥ ያለህ ነው የሚመስልኝ። ቡሪክ እኔ ፍራንክ ይሁን አይተው ማለት ስንት ነገር አሰብን። ትላንት ስንት ነገር አደረግን እና እንትን ነው ሻይ አሁን እያወራሁ ነበረ። እዚህ እናንተ ጋር አክቲቭ በሆንኩባቸው ጊዜያቶች የተውኳቸው ፍሬንዶች ነበሩ እና ከእነሱ ውስጥ እየነገርኳቸው ነበር። አንዳንድ ጓደኞች አሉ ለጓደኞቻቸው ወይ ደግሞ በጓደኝነት ነገር ውስጥ ምንም ነገር የሚያደርጉ ምናምን ፍሬንዶች ቀውስ የምንላቸው ወይ ደግሞ አረ እሷ እኮ እንደዚህ ታደርጋለች እሱ እኮ እንደዚህ ያደርጋል የምንላቸው ጓደኞች አሉ እና አንድ ጓደኛ በጣም ተከፍታ ምናምን ነው የደወለችልኝ ስልክ። አክቹዋሊ ከዚህም በፊት እየደወለችልኝ አላነሳሁም ማለት ጓደኛ ፍሬንድ ጀስ ጀማ አለ የሆነ ጀማ ጓደኛ ሙዚቃው ላይ ምናምን ያሉ ኢንተርቴንመንት ላይ ያሉ ጓደኞች ከነዛ ውስጥ አንዷ ደውላልኝ ላይክ ዛቻ በተሞላበት አይነት ነገር ተውከን ምናምን የሆነ አንዳንድ ሰው አላ ክህደት የሚሰማው ጓደኝነት ላይ ምናምን በዛ አይነት መንገድ ትንሽ ታስጨንቀኝ ነው ዛሬ ቪዲዮ ይዤ እንደውም ላስተዋውቅሽ እነሱ ጋር ምናምን ብዬ ጠራዋት እና ትንሽ አወራሯ ያስፈራ ስለነበር እኔ ደግሞ ልጅቷን ፐርሰናሊ ስለማውቃት ምን ያክል ጥግ ድረስ ልትሄድ እንደምችል ምናምን እሱ ትንሽ ስላስፈራኝ ነው። ጓደኛ አይ ነው ማለት ጊዜ ስላለ መሰጣጠት ከሆነ ማለት ይሄ የራሳችሁ ጉዳይ ነው ሊሆን የሚገባው። ግን ሌላ ነገር
ከጓደኝነት በዘለለ ሌላ ነገር ካላችሁ ሞቱን ነገር የማታውቀው ነገር እኮ የምንወሻቸው ነገር አይኖርም። ታውቃለህ፣ ቢኖር እንደዚህ አይነት ነው ቪዲዮ ይዤ ምናምንም አላወራም። እኔ እኮ ጭራሽ ምንም ነገሩ የምታወሩት ነገር ጭራሽ አልገባኝም። ገብቶ ነው አንተ እየመለስክ ያለኸው እንዴ? የሆነች ልጅ ትመጣለች እየዛተች ነው የሆነ ነገር እያለኝ እኮ ዛቸው አንተ ላይ ነው እኛው ላይ ነው ቡሪካ። ሁላችን ይህ ጓደኝነቱን መበጥበጥ ዛቻው በእርግጥ እና በዚህ መሀል እኔ ልጅቷን ስለማውቃት ነው። በጣም አደገኛ ልጅ ነች። ይሄ አንዳንዴ ፈርዘ በጣም ሩቅ የሚሄዱ ሰዎች አሉ እኮ ቡሪካ። አሁን ይሄ ነገር እና የእኛ ጓደኝነት ምድር የሚያገር አይ በስልክ ስታወራኝ ምን መሰል በስልክ ስታወራኝ ዛቻማኝ ነገር ስላለው እሱን ፊክስ ለማድረግ እኮ ነው። ምንም ነገር የለም እንዴ። እኔ ሲጀመር ይህንን ሰምቼ ልብ ያረፍልኝም እሱ ስላስጨነቀኝ ነው። ዛሬ እኔም ራሱ ዘን እስኪ ምንም እንደሌለ እና ኖርማል እንደሆነ ያለውን ነገር ለማስተዋወቅ እንድናስረዳት በቃ ያለው ነገር እንድናወራት ነው። አልዋሸኝም፣ እርግጠኛ ምንም የለም። ትረስ አንተ አታውቀኝም? አይ ነው ቡሪካ አይሰልሽ። ኧረ በእናትህ ልጅቷ እሺ ማናት? የምናውቃት ናት? እኛ እናውቃታለን። አይ ሚዲያ ላይ ምናምን ያለች ልጅ አለች። እንዲህ በፍርሃት ልታወራት ይችላል። የሆነ የዋሻን ነገር ካለ ችግር የለም፣ በስነ ስርዓት ነገር እኛ ጓደኞች ነን፣ ሙሉ ነገር እንረዳሃለን። አይ ነው እንዲህ በፍርሃት አውርታ አታውቅም። አይ አይደለም፣ ምን መሰለህ ጓደኝነት ውስጥ አንዳንድ የማታስከፋቸው ሰዎች አሉ። ገብተዋል። ጀስት በጣም ደውላ ይሄ ክህደት የእሱ ሀሳብ እኮ አይደለም የጀማው ሀሳብ ነው። ግን እሷ ይሄ ማውራት ላይ ምናምን ስለምትል ነው። በእርግጥ ያወራችና ችግር የለም። ጓደኛ ምናልባት ከባድ ነገር ይፈጠራል ብለህ የምታስብ ከሆነ እንዳይፈጠር ነው። አይ አክቹዋሊ ከመጀመሪያው መቅጨት ስላለብን ሲጀመር እንዴት በጓደኝነት ብቻ ተነስታ እኔ ላይ እንዴ አንቺ ላይ ነው ጭራሽ ኖ እኔ ላይ ስልህ በግሌ እኔ ሳስበው ነው። ኖርማል እኮ ጓደኝነታችን ላይ ነው። ግን ሰው ጓደኝነት በአንዴ የሆነ ነገር ልታደርግ ወይም ሊያረጉ አይችሉም እነዛ ሰዎች። ስለዚህ እነዛ ጓደኛሞች ሲጀመር ሙሏቸውን ብናገኛቸው ደስ ይለኛል። አይ ነው ማለት እንደዛም እንሄዳለን እኮ ኖርማል ነው። ማግኘታችንም አይቀርም። አገኛቸው ቡሪካ፣ አንተ እያገኘ ያለውን ነገር አስረዳቸው። አውቀህ የመሰላቸው ይመስለኛል። አውቀን ከእነሱ ያራቅናቸው እሱን ነው። አሁን ምን መሰለህ እኔ እኮ እዛው ማውራት ይችላል እንደ ጓደኛ አሁን አንድ ላይ ስለሆንን ገብተዋል። ኦኬ አንተ ሰው ማስከፋት አልፈለግክም ነው አይደል? ማሳመን አይ ነው እንድናወራት ነው። አብረን የኛ ጓደኝነት እኮ የቆየ ነው ቡሪካ። እንዲህ ማለት እንደ ቀልድ የተገነባ ጓደኝነት አይደለም። አይ ነው አሁን ምን መሰለህ እንደ ቀልድ የምታፈርሰው ጓደኝነት አይደለም። እሱን እኮ ነው እሱን እንደማችን ለማስረዳትም ነው። አሁን የቆየ ፍሬንድነት ነው ምናምን ታውቀዋለች እኮ ያውቁታል። ግን አሁን ዩቲዩብ ሲጀምር ኖርማሊ እዚህ በደንብ እናንተ ጋር አክቲቭ ሲሆን ምናምን ትንሽ ደበራቸው እና አረ ችግር የለውም እንደውም ተመተሽ ትተዋወቂያቸዋለሽ ምናምን ነው ሀሳቡ። ገብተዋል። በዛ መንገድ ለማድረግ ሰላም ከሆነ ሰላም ነው። እኔ አሁን ያወራችሁ ስላልተመቸኝ ቆይ እስኪ እንገናኝ ምናምን ያልኳት በዛ መንገድ ገብተዋል እንጂ ምንም ነገር ሊፈጠር አይችልም። አይ እንደዛ ከሆነ እንኳን በጣም ቀላል ነው። ኖርማል እንደዚህ ልታናግረን ከሆነ ግን አንተ አወራረህ እኮ ደነገጠ። ሰው ላስተዋወቃችሁ ሳይሆን ገዳይ ይመጣል ተፋለሙት ነው የሚመስለው አወራሩ። አንዳንዴ አለ ጓደኝነት ውስጥ የሆነ ነገር አለና እሱን ኖርማል ከሆነ አረ ኖርማል ነው ወደዛ ኖርማል ሰው ለማስተዋወቅ ነው። ታዲያ አይመስልም። ግን ሲደውል ለቁም ነገር ነው የፈለጉሽ። እንዳታረፍች ፍቅር ፉፉንም ቀጥሬዋለሁ። ለቁም ነገር ነው በጣም አስፈላጊ። እስከመቼ ተደብቆ ይሄ ነገር አንድ እውነት ብነግርህ ሲሪየስሊ አሁን እኛ ጋር ያለው ነገር ትላንት ሁሉንም ነገር በደንብ አውርተናል። ማለት አራታችን ጋር ምንም አይነት መሻሸት እንዳይመጣ ብዙ ነገሮች ተፈጥረዋል። ብዙ ነገሮች ተጋፍተን ለማለፍ እየሞከርን ነው። ስለዚህ ዋሸን ነገር እንደሌለ ተስፋ አደርጋለሁ። እሱን ነገር ምን ዋሽ ይችላል? አይ ነው በቃ ስለ እንዲህ በፍርሃት አይ ለወደፊቱም ነው በቃ ሲጀመር መወሻሸት ምናምን የለም። ጓደኝነት ይሄ እንደውም በጠረጴዛ ዙሪያ ፈት ይኖራ ማውራት ያለብን ጉዳይ ነው። ከባድ ርዕስ ነው። ጻፈው። እሺ
ምንድን ነው እግዚአብሔር እንደዚህ አይነት ጭንቀት ምናምን ነው ወይ? ማለታችን በቀኝ በኩል ከዛ እየወረች ታገኝናለች። ደርሳለች። ያቺን ሰናት እኔ ናት። እንደናው ፍቅር ቀየርከኝ። በእነሱ ነው ወይ ቀየርከኝ? ሰላም ቢያቸው ምንም ሰላም ላቸው። በእነዚህ ነው ቀይረኝ። ነገር እንደዚህ ነው። ተረጋጊ። ነው የምረጋጋው። ተረጋጊ አስበልኝ። ተረጋጊ እናቴ። ቢያችለው ችኬት የመጣሽ እናታችሁ። አቤት ዝም በል አንተ። ዝም በል አንተ። በእናትህ ዝም በል። ምን ማለት ነው? አትረጋጋ እኮ ዝም በል በእናትህ። አንተ ደግሞ ምን አይነት መስሎኝ? በእነዚህ ነው የሚቀይረኝ። አልችልም፣ መስማት አልችልም። ተረጋጊ እኮ ለምንድን ነው የመጣሽው? ላሰሚ ከሆነ ላሰሚ ከሆነ ለምንድን ነው የመጣሽው? የነበረ ነገር እንደዚህ ነው። ታስረዳኝ። ተረጋጊ። ታወቂያቸው ምንድን ነው የምታወቃ? እኛ እኮ ምንድን ነን? ትዳሩ እኮ አይደለም፣ ጓደኛሞች ነን እንዴ። አንቺ ያምሻል እንዴ? እኔ ለመስደብ ነው የመጣሽው? እኮ ማውራት ከፈለግሽ እሱን ነው ማውራት። ምን ማለት ነው? አልልም። ወይኔ ጉዴ ፈላ። አልሰደብኳቸውም። ትክክለኛው ነገር ላይ ነገር ምን ማለት ነው? አንቺ ማነው እንደዚህ ልቤ ሰጠሽ? ማነው እንደዚህ ልቤ ሰጠሽ? ወይኔ ጌታ ሆይ በጣም አፍሽን እየከፈሽ ነው። አፍሽ ሲከፈት ጭንቅላትሽ ይለካል። ገባሽ? ወይኔ ጉዴ ፈላ። ቆይ እስኪ አታረጋጋት። ምን ታመጣለች? አታረጋጋት። ምን ታመጣለች? እስኪ ለጥል ነው የመጣሽው? ለጥል ነው የመጣሽው? ልታናግሪ ከሆነ እሱን ራቅ አድርገሽ፣ ግን እኛን ምንም ነገር እንዳትናገሪን። ኬት ታውቂኛለሽ? እኮ ስለማታውቂ ሰው እንደዚህ አፍሽን ሞልተሽ ማውራታችን። ኧረ ተይ እንዴ! አልገባህም? ላንተ ያለው ነገር አንዴ ካሜራ ላይ ነሽ። ስነስርዓት ነች። እሷን በዚህ ልክ ምን አገባሽ ስለኛ? መጀመሪያ መናገር ነበረብን። ምን ላውራ? አልችልም። በቃ መጀመሪያ ከእነሱ ጋር እንደሆንክ ማለት ነው። ለእኔ ያለ ነገር እንደዚህ ነው። አስረዳኝ ነው። አንቺ መረዳት ካልቻልሽ ምን ላድርግሽ? አስረዳኝ። ታረጋጊ። እንዴት ነው የምረጋጋው? እያወራሽ እንዴት ነው የምትሰሚው? ምን ማለት ነው? ዝም በይች በናትሽ። በጣም ነው ከመጀመሪያ ታውቂኛለሽ። ለማስጠላትም እኮ መደረብ ይጠበቃል። ገባሽ? ለእነሱ ተደረብ። እንዴት ነው የምረጋጋው? እግዚአብሔር ማነው ይበልጥብን? እኮ ተረጋግተሽ አናግሪኝ። እንዴት ነው የምረጋጋው? ሌላ ነገር ያለን አታስመስይ። ምን ማለት ነው? ሌላ ነገር ያለን አታስመስይ። ምን ማለት ነው? እና አስረዳኝ። ምን መጣሹ? ለምንድን ነው? ምን ተፈልጊ? እኮ እሱን ከፈለግሽ ሂዱ እኮ። ምን ማለት ነው? ለምንድን ነው መታወቅ እፈልጋለሁ ያልሽኝሽ? በቃ አየኋቸው፣ ደበሩ። እንኳን ደበርንሽ። በቃ ደበሩ። እኔ ለዚያ ጓደኛ አለ ብዬ አላስብም ነበር። ዝም በይ በእናትሽ። አነጋገሩ አያምር፣ ምኑ አያምር። ኧረ ብስዬ ያንቺስ እኔ ከሴት ጋር አላወራም። ምን ትመስላለች? አንድ አይነት አንዴ ስነ ስርዓትሽ ነሽ። አንተ ዝም በል በእናትህ። ምንድን ነው የሚያውቁት? አያውቁኝም። ማይካ አያውቁኝም። ለዛ ነው ባልዩን ያውቁት። ምንድን ነው የምትፈልጊው? አንተ
እሺ ምንድን ነው የምትፈልጊው? አንተ እና ፈልገው መጀመሪያ ለእኔ ማስረዳት ነበረብህ። ምን አይነት ጓደኞች እሱን ከፈለግሽው እኛ ማስቀዘር ጓደኞች ነበር አልመጣም ነበር ሲጀመር ይህን ባቅኖ አልመጣም ነበር። እኔ በነስ ትቀይረኛለህ። ኧረ ተረጋጊ በእናትሽ እንጂ። ኧረ ሌላ ነገር አታስመስል። ምን ማለት ነው? ስለማታውቂው ሰው አታውሪ። ምን ማለት ነው? ስለማታውቂያቸው ሰዎች አታውሪ። እኔ ያውቁኛል። እሺ እኔ ያውቁኝም አስተዋውቅሽ አይደል እንደ የጠራሁሽ ታዲያ። አንቺ በነሱ ልትቀይረኛለሽ ገባሽ? ዝም በይ በእናትሽ። ዝም በይ በእናትሽ። ኧረ በእናትሽ ለምን ያዛት ሲሆን አንድ ነገር ልንገርሽ፣ ከዚህ በኋላ እንዳለሽ በቃ ሂጂ። በቃ እሰራላችኋለሁ። እሺ እንዲህ እንደዘለለ እሰራላታለሁ። እሰራላታለሁ። ሂጂ። እሺ እሰራለሁ። አንተ ነው ምን እንደዚህ ነው የምታባሪኝ? ተረጋጊ። ምንድን ነው? በጣም ይቅርታ ግን ተረጋጊ አንቺ። እኔ አውቄዋለሁ እኮ እንደዚህ እንደሚሆን ቢስሚዝ ምን አይነት ስድብ ነው ካፏ ነው የሚወጣው? ኧረ እኔ እሄዳለሁ። ፍቅር በእናትሽ የባሰ ነገር ነው የሚፈጠረው። ተይ ነይ። ቆይ እኔ ተረጋግታ አውራታለሁ። እንደፈለገች እኔ ተረጋግታ አውራ። ወይኔ ብሩክ ተው አናውራ። ተው ወይኔ ጉዴ። ምንድን ነው የማናውቀው ነገር? ማናት? እኔ ማን እንደሆንኩኝ አታውቁም። ባልዩን አታውቁም። ማናት? እንዲህና እኛ ላይ ስልጣን እንዲሰማት ያደረጋችሁ ነገር ምንድን ነው? ምን አይነት ጓደኝነት ነው ያላችሁ? እኔ አውቃለሁ በቃ እንደዚህ እንደሚሆን። በቃ ወይኔ እውነቱን መናገር የተሻለ ነው ብዬ የነገርኩህ ለዚህ። ምንድን ነው እውነት የምትለኝ? ምን አይነት ቃል ነው የሚወጣው ካፏ? ቡሪካ ምን አይነት ጓደኛ ነው? ምንድን ነው ያዋሸኝ? ምንድን ነው የደበቀኝ? ቡሪካ እንዴት ነው ሴት ልጅ በዚህ ልክ የምትናገሩ? ሴት ልጅ ሆነ በጣም ዲክሽን። ምን አይነት ባለጌ ሴት ልጅ ነው? ገላታለሁ። እንዴት ከሴት ልጅ እንደዚህ አይነት ቃል ይወጣል? እንዲህ ለዚያውም ካሜራ ይዘህ ካሜራውን አታጥፉታለች እኮ ካሜራውን አታጥፉት። የት ነው እቶ እኔን ስለሰደበችኝ እኮ አይደለም። እንዴት ነው እሷን በዚህ ልክ የምትናገራት? ኧረ ተዋት። እኔ ቆይ ከየት እንደማገኛት እንደዚህ አይነት ነገር በድጋሚ እንዲፈጠር አልፈልግም። ነገሮችን ያጸዳን ነበር። እኔ ያስተካክላል። አይ ነው በቃ እንደዚህ አይነት ነገር እንደማይፈጠር ነበር ትላንት ስናወራ የነበረው። እንደ ካሜራ ላይ ስንመጣ ምን አይነት ሴጣን ነው የሚይዘው? እንደ እዚህ ጋር ምን አይነት ሴጣን ነው ያለው? ጌታን የሆነ ፈርቼ ነበር ሲጀመር፣ የሆነ ቀልቤ ነግሮኝ ነበር። በጣም የሚያስጠላ ቀን። ኧረ ቤተሰብ እኛ ከካሜራ ውጭ ሰላም እየሆንን ካሜራ ጋር ስንመጣ ምንድን ነው የሚያባላን? ምንድን ነው እንዴ? እነዚህ ነገሮች ፊክስ ሳታደርግ እንዳትደውልልኝ ቡሪካ። የኮስን ባህር ዛፍ አትንኩት ጥላ ነው የልጅነት ፍቅር ማረሸት ወለላ ነው። ምንም ከዚህ በላይ በቃ ሁሌ ሰረብስ ማአም ግን ልጅቷን አለቃት፣ የእውነት አለቃት። የቤት ሰላም አልወዳል እንጂ ምንድን ነው እኛ የሆነ ሴጣናዊ ስራ ተሰርቶ ብላል። ምንድን ነው የምትሰራው? ምን እናድርግ? በጣም ይቅርታ እኔ ያስተካክለዋለሁ። ከዚህ በኋላ ይቅርታ አንተ አይደለም ይቅርታ እንድጠይቅ የሚፈልገው እሷ ራሷ መታ ነው ይቅርታ እንድትል የሚፈልገው። ሆን ተብሎ በቃ የሆነ ሰው ልኳታል። ቪዲዮ እንደያዘን አውቃ ነው እንዲህና ካሜራ እንዳታጠፉ ነው የምትለው። አንተ ለምን አታጠፋ? ማጥፋ ያልን ጊዜ ኧረ በጣም የምትደብረው ፍቅሬ። ይቅርታ ነኝ። ችግር የለም። አይ ይሄ ሆን ተብሎ የሆነ ሰው ልኳታል።
ሲጀመር አንተ የነገርከን ቀለል ያለ ነገር እንደሆነ ነው። እንደዚህ የከበደ ነገር ከሆነ እኮ አወራሯ ብለህ እኮ ፈርተሃል። የሆነ ከአይን የሚደበብ ነገር ፍራቻ እንደነበር ያስታውቃል። እኔ እኮ እሱን ነገር ለማድረግ ነው እንደዚህ። በቃ መጀመሪያ አንተ ለብቻ ብታገኛት ሞር ይሻል ነበር። እሷ አውቃ እንደዚህ ጥል ለመፍጠር ነው አስተዋውቀኛለች ሊሆን ይችላል ስትል ነው ፍቅር። እኔ እኮ ነገሩን ለማድረግ እኮ ምንም ነገር አልተፈጠረ ኦኬ ብላ እንድትሄድ ነው። ስትመጣ ይሻታል ገና ካገባቧ ጀምራ ምን እንደሆነች። ወይኔ ፍቅር ይሻል። በቃ ይቅርታ የኔ ጥፋት ነው እያወቅኩ ነው። አንተ ሲጀመር ባህሪዋን እያወቅ መጀመሪያ ማግኘት ትችል ነበር። አንዴ አጠፋህ እንጂ እንደዚያ ነበር ማድረግ የነበረብህ። ግን አሁንም ልጅቷን ታገናኘኛለህ፣ እግዚአብሔርን ታገናኘኛለህ። ለምን ሲባል እንዴ እሷ መታ እንደዚህ አውርታ ሄዳ ወይ ይቅርታ ትለኛለች ወይ አውርታ ትፈታዋለች እንጂ ይህንን ነገር እንደዚህማ አንጀቴን አቁስሎ አትሄድም። ማውራት ባለብን ልክ እንደዚህ ነው እንጂ እንደዚህ ሆነን አንለያያም። ኧረ አንቺ ጋር ደርስም ከዚህ በኋላ ለምን እኔ እፈልጋለሁ እንድንገናኝ። እኔ እፈልጋለሁ ከእሷ ጋር እንድንገናኝ። አንተ ታገናኘኛለህ፣ ዛሬም ባይሆን ነገም ከነገ ወዲያም ታገናኘኛለህ። በቃ ይብቃ፣ አቁመው።